ኤግዚስተንሻሊዝም ያው ቃሉ ላይ ኤግዚስት የምታደርግ አለች አይደለ? ከመኖር ጋር የተያዘ ነውና በምድር ላይ ላለን ኑሮ ህይወት ትርጉም ለመስጠት የሚሞክር ፊልድ ነው። የፊሎሶፊ ነው አክቹዋሊ ፊልዱ። ኤግዚስተንሻሊዝም የሚባለው የፊሎሶፊ ፊልድ ነው። ግን ደግሞ እንዲሁ በሳይኮሎጂም እንጠቀምበታለን። ኮመን እንዲሁም ትጠቀምበታለች በተለያየ ፊልድ። ኤግዚስተንሻሊዝም ምንድን ነው? የህይወት ትርጉምና ዓላማ ምንድን ነው ብሎ የሚፈልግ ነው። ሁላችንም ጋር ጥያቄው አለ። ምንድን ነው ይሄ ህይወት? ለምንድን ነው እዚህ ያለ ነው? ለምንድን ነው የተፈጠር ነው? ምንድን ነው ዓላማውስ? ምንድን ነው የምንኖርበት ምክንያት ምንድን ነው ብለን እንጠይቃለን። ቢያንስ በህይወታችን የተወሰኑ ጊዜያት ላይ ይሄ ጥያቄ ይመጣብናል እና እሱ ደግሞ ኤግዚስተንሻሊዝም ይሄንን ያጠናል። ሚኒንግ እና ፐርፐዝ፣ የምድር ህይወት የምድር ኑሮ ሚኒንጉ ምንድን ነው? ፐርፐዙ ምንድን ነው? ወይም ትርጉሙ ምንድን ነው? ዓላማው ምንድን ነው? ለምንድን ነው የሰው ልጅ የተገኘው እዚህ? እኔስ ያለሁት ለምንድን ነው እዚህ የሚለውን ለመመለስ የሚሞክር ነው እና በአብዛኛው ትርጉም አለው ብሎ ስለሚያምን ነው ኤግዚስተንሻሊዝም የምድር ኑሮ ትርጉም አለው ብሎ ስለሚያምን ነው ያንን የሚጠይቀው። አሁን የሱ ተቃራኒ አለ። የሱ ተቃራኒ ናይሊዝም ይባላል። ናይሊዝም ማለት የምድር ህይወት ትርጉምም የለውም፣ በምድር ላይ እውቀትም የለም፣ ትሩዝም እውነትም የለም፣ ትርጉምም የለም ብሎ የሚያምን ነው። ለምን ትደክማላችሁ? አንድ ጊዜ አንድ ፕሮፌሰር በጣም አጠናሁኛል የህይወትን ትርጉም ለማወቅ እና በጣም ተመራመረና ሰበሰባቸው። ተማሪዎችና አስተማሪዎች ተሰብሰቡ አላቸው እና ሰበሰባቸውና ዛሬ ማስታወቂያ የተለጠፈው የህይወት ትርጉም ሊነግራቸው ነው እና ሁሉም ተሰብስበው እያሉ በቃ በጣም ትልቅ ሌክቸር ነው የጠበቁት። እነሱ ቆመና የህይወት ትርጉምን ነግራችኋለሁ አላቸው። ህይወት ምንም ትርጉም የላትም አላቸው። ምንም ትርጉም የላትም፣ ዝም ብላችሁ ኑሩ። አሁን ይሄ ናይሊስት ነው የሚባለው። ለምን መሰለሽ? ትርጉም የለውም ብሎ ነው የሚያምነውና በቃ ምንም ትርጉም የለውም አላቸው። ሌላ ደግሞ ምን አለ? ህይወት የምድር ህይወት ሽንኩርት እንደመላጥ ነው አለ እና ሽንኩርት ትልጫለሽ፣ ልጣጩን ታነሻለሽ። አንድ ነገር ፍለጋ ነው ሽንኩርቱን የምትልጭው። ከዛ ልጣጩን ታነሻለሽ፣ አዲስ ነገር የለም። የሚቀጥለውን ሌየር ታነሻለሽ፣ አሁንም አዲስ ነገር የለም። የሚቀጥለውን ታነሻለሽ፣ ከዛ ያልቃል ሽንኩርቱ። እና ህይወት እንደዚህ ነው፣ ምንም ትርጉም የለውም፣ ምንም ፐርፐዝ የለውም የሚሉ ግሩፖች አሉ። ናይሊስት የሚባሉ ወይም ናይሊዝምን የሚከተሉ። ኤግዚስተንሻሊዝም ግን የሰው ልጅ ራሱ ለህይወቱ ትርጉምና ዓላማ ማግኘት አለበት ብለው የሚያምኑ ናቸው። ፐርፐዝና ሚኒንግ እንዲኖረው ይገባል ብለው የሚያምኑ ናቸው። ስለዚህ አሁን እኛም እንፈልጋለን፣ ትርጉም እንፈልጋለን ለህይወት። እኔ ቀብር በሄድኩኝ ቁጥር ቀብር ሲሄድ ለትንሽ ደቂቃ አፈላስፋለሁ። ይህ ሰውዬ ለምን ሞተ? ለምን ተወለደ? ምን አደረገ? ከዛ በኋላ ለምን ሞተ ብዬ ትንሽ ያፈላስፍሻል። ቦታው እዛ አፈር ውስጥ ሲገባ ሲቀበር ሞትስ ምንድነው? መኖርስ ምንድነው ብለሽ ትጠይቂያለሽ። እና አሁን ይወቁትም አይወቁትም ተመልካቾቻችን ጥያቄ አላቸው። ህይወት ምንድነው? ለምንድነው የምንኖረው? ፐርፐዙ ምንድነው ብለው ይጠይቃሉ። እና እዚህ ላይ ነው የምናወራው። ስታይ በምድር ላይ ያሉ ችግሮችን ስታይ፣ ከዛ ደግሞ አንዳንዴ ያለ ዕድሜያቸው ሰዎች ሲለዩን ስታይ፣ ለምሳሌ ማዲንጎ ያረፈ ጊዜ በጣም ጥያቄ ፈጥሮብኝ ነበር። ያንግ ነው፣ በጣም ቫይብራንት ነው፣ ድምፁ ሌላ ነው። ታላቅ ድምፃውያን ሲያደንቁት ሰምቻለሁ። ከዛ ደግሞ ታሪኩ ባባ እንደዚሁ ያለ ዕድሜው ሲሄድና የዛ ጊዜ ቆሚና ትጠይቂያለሽ፣ ምንድነው ታዲያ ሚኒንጉ ምንድነው? የህይወት ለምንድነው የምንኖረው? ትርጉም ፐርፐዙስ ምንድነው ወደሚል ጥያቄ ያመጣሻል። ስለዚህ ዛሬ ወደዛ ነው የምንገባው። በምድር ላይ ስቃይ አለ። አንዳንድ የምስራቅ ሃይማኖቶች ኢስተርን ሪሊጅንስ በተለይ ቡዲዝም ህይወትን ዲፋይን ሲያደርግ ሳፍሪንግ ነው የሚለው። አሁን አንድ ቡዲስትን አግኝተሽው ኑሮ የምድር ኑሮ ምንድነው ህይወት ምንድነው ብትይው ሳፍሪንግ ነው የሚልሽ፣ ስቃይ ነው የሚልሽ። ከዛ ነው ዴፊኒሽኑ የሚጀምረው የነሱ። በዛ ሙሉ በሙሉ አንስማማም። ግን በምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁ ተብለናል።
ዲፊከልቲስ አሉና ትንሽ ሰው የራሱን ትርጉም ፈልጎ እንዲያገኝ ለህይወቱም ደግሞ ፐርፐዝ እንዲኖረው የማድረግ ነው ይህ ዓላማ። ከዛ ደግሞ ስቃይን የሚቀንሱ ነገሮች በምድር ላይ ስንኖር ስቃያችንን የሚቀንሱልን ነገሮች የመጀመሪያው እኔ ሰዎች እንዲረዱ የምፈልገው ነገር በምድር ላይ ስንኖር ችግር አለ፣ ቻሌንጅ አለ፣ ተግዳሮት አለ። ይህንን እንዳለ ማወቅ አለብን። በየትኛውም ዕድሜ የትኛውም ሀብት ደረጃ ላይ ሁኚ፣ የትኛውም ዝነኛ ሰው ሁኚ በህይወታችን ብቅ የሚሉ ችግሮች አሉ። አንዳንዱ የህይወታችን ሲዝን ላይ በጣም በብዛት የሚመጡ፣ አንዳንዴ ደግሞ እረፍት ውስጥ ከገባን በኋላ ግን ብቅ የሚሉ ችግሮች አሉ። ተግዳሮቶች እንዳሉ ማወቅ አለብን ብዬ አስባለሁ። የሚያቆም ይመስለናል። አሁን እኔ ሕክምና ተማሪ እያለሁ ሜዲካል ስኩል ተማሪ እያለሁ በጣም ብዙ ጥናት ብዙ ንባብ የሚጠይቅ ስለሆነ ግራጁዌት ያረግን ቀን እንላለን፣ ዶክተር የሆንን ቀን በቃ ችግር አበቃ እንላለን። ግራጁዌት ካረግሽ በኋላ ግን ያኛው ፈተናው ጥናቱ ምናምን አልፏል። ሌላ አዳዲስ ችግሮች አሉ፣ አዳዲስ ቻሌንጆች አሉ። ቆይቶ ደግሞ አሜሪካ መሄድ እፈልግ ነበርና በቃ ቪዛው እስኪመጣ ድረስ ሌሎች ሰዎችም እንደዛ ይላሉ። ታርጌታቸውን አሜሪካ መሄድ ያደርጉና አሜሪካ የገቡለት ችግሮች ሁሉ የሚያበቁ ይመስላቸዋል። አሜሪካ የገቡለት ግን አዳዲስ ችግሮች ይመጣሉ። ስለዚህ ምን ለማለት ነው የፈለጉት? ችግሮች እንዳሉ እንወቅ። አያቆሙም፣ አንድ ቦታ ላይ አያቆሙም። ቆይቶ ደግሞ የጤና ሆኖ ይመጣል። የገንዘብ ችግርን አልፈሽው ከዛ የጤና ችግር ሆኖ ይመጣል። ከወለድሽ በኋላ ደግሞ የልጅ ችግር ሆኖ ይመጣልና ችግሮችን ኤክስፔክት ማድረግ ሳይሆን ግን ችግሮች እንዳሉ በዚህ ዓለም ላይ መረዳት። ኦኬ ነገ አንድ ችግር ሊመጣ ይችላል፣ ማኔጅ አደርገዋለሁ። ዛሬ አንድ ችግር አለ፣ ማኔጅ አደርገዋለሁ፣ አልፈዋለሁ። የተወሰነ ቀናት ደግሞ እረፍት፣ ችግር የሌለበት ጊዜ አሳልፋለሁ። ሌላ ችግር ደግሞ ሲመጣ አዌር ሆኜ ተዘጋጅቼ ዲል አደርጋለሁ ማለት ነው። ክትባት አለ አይደል? ቫክሲኔሽን ክትባት ለምንድን ነው ልጆች የሚከተቡት? ሲያድጉ በሽታው እንዳይዛቸው ነው። አንዳንዱ የክትባት አይነት ራሱ ቫይረሱን ነው የሚከተቡት። ቫይረሱ በላቦራቶሪ አድከመሽው የተለያየ አይነት ቫክሲን አለ፣ ግን ራሱን በሽታውን የሚያመጣውን ቫይረስ አድከመሽ ነው የምትከትቢው። ወይም ደግሞ ከቫይረሱ ላይ የተወሰኑ ኮምፖነንቶች ወስደሽ ነው የምትከትቢው። ለምንድን ነው? ሲያድግ ችግሩ እንዳይዘው ነው፣ እንዳይደነግጥ ነው። ወላጆች ድብቅ አድርገው ችግርን እድሜ ያለው ግን ምንም ችግር እንደሌለ እዚህ ዓለም ላይ የሚገጥማቸውን ቻሌንጅ ከልጆቻቸው ጋር ሳያወሩ ሲያሳልፉ፣ አሁን እነሱ ምን ይጠብቃሉ? ልጆች ፕሮብሌም ፍሪ የሆነ ዓለም ይጠብቃሉ። ከዛስ ፕሮብሌም ፍሪ ዓለም ሲወጡ የለም እንደዛ ብሎ ነገር ችግር አለ። እና ልጆቻችን በምድር ላይ ተግዳሮቶች እንዳሉ፣ ቻሌንጆች እንዳሉ እንዲያውቁ ማድረግ አለብን። እኔ ለልጆች አስተምራቸዋለሁ፣ አሳያቸዋለሁ። አንዳንድ ቻሌንጆች ሲገጥሙ፣ ተግዳሮቶች ሲገጥሙ በእድሜያቸውን በሚመጥን መልክ አስረዳቸዋለሁ እና እነግራቸዋለሁ። ችግር አለ እዚህ ዓለም ላይ ችግር አለ፣ የተለያየ ችግር አለ ብዬ አዘጋጃቸዋለሁ። ከዛ ከኔ ጥበቃና ከኔ እንክብካቤ በወጡለት አይደነግጡም፣ ዓለም አያስደነግጣቸውም፣ ተከትበዋል። ኦልሬዲ ነግሬያቸዋለሁ ችግሮች እንዳሉና በጣም ጥሩ ፖይንት ነውና ወላጆች እድሜያቸው ከፍ ባለ ጊዜ ልጆቻቸው በህፃንነት አይደለም ግን እድሜያቸው ከፍ ካለ በኋላ ለምሳሌ ሃይ ስኩል ተማሪ 10ኛ ክፍል ሆኖ ማሳየት እንዲህ አይነት እኮ ችግር አለ በምድር ላይ። እኔም እንዲህ አይነት ችግር ገጥሞኝ ነበረ። ተግዳሮት አለ፣ ገንዘብ ማጣት አለ፣ ጤና ማጣት አለ፣ ሰዎች ይነሱብሃል፣ እንዲህ ምኖች አለ ዓለም ላይ ብሎ ቢያዘጋጇቸው for the real world ለእውነተኛው ዓለም ቢያዘጋጇቸው በጣም ጥሩ ነው። ለጻድቃን የጻድቃን መከራቸው ብዙ ነው ይላል the righteous። ጻድቃን መከራቸው ብዙ ከሆነ የኔ አይነቱማ እንዴት አይበዛና። ስለዚህ አንዱ ችግር እንዳለ ማወቅ፣ ችግርን መጎተትና ዝም ብሎ ኤክስፔክት ማድረግ ሳይሆን ግን ኖሌጁ አለ እንዲህ አይነት ችግሮች አሉ ብሎ ማወቅ እና ሲመጣ ማኔጅ ማድረግ ያስፈልጋል። ሁለተኛው ብናየው ደስ የሚል ነጥብ የዓለምን የምድር ኑሮን መልካሙን ሳይድ ማየት the brighter side of life አለው፣ መልካም አለው። ሁሉ ጨለማ አይደል። ጨለማው ላይ ብቻ ፎከስ አለማድረግ፣
ግን የሚያምሩ ነገሮች አሉ፣ ደስ የሚሉ ነገሮች አሉ በዓለም ላይ እና አሁን ኢትዮጵያ ውስጥ ስትኖሪ ችግሮች ይኖራሉ። ግን ችግሮቹ ላይ ብቻ ከማተኮር ይልቅ ህዝቡን እስቲ ተመልከችው። ህዝቡን ስታየው ደስ ይላል፣ ባህሉ ደስ ይላል፣ ወተሽ በህዝቡ መካከል ስትመላለሽ ደስ ይላል። በጣም ኢትዮጵያዊነት ውስጥ ችግሮቹ እንዳለ ሆነው the brighter side ደግሞ የሚያምር ብርሃን ደግሞ አለ በዓለም ላይ እያንዳንዱ በእኛም በኢትዮጵያም በዓለም ዙሪያ ስቴጂ እንትኑ ላይ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ ብለን እሱ ላይ ብቻ ካተኮርን ኑሯችን ያስጠላናል። ግን the brighter side ውበቱን ደግሞ ካየን ድምቀቱን ደግሞ ካየን እሱ ደግሞ መጽናናትን ይሰጠናልና ሁል ጊዜ ጨለማው ላይ አለማተኮር በጣም ያስፈልጋል ማለት ነው። ሶስተኛው ህይወታችን የሚያቀልልን ማድረግ ያለብሽን አድርጊ። በቃ ማድረግ ያለብሽን ነገር አድርጊ። አሁን እኔ መኪና እየነዳሁ እዚህ ጋር ከጎኔ 10 ብር አስቀምጫለሁ። ሌላ ገንዘብ አልያዝኩም። ህፃን ልጅ የያዘች እናት አለች፣ ገንዘብ እየጠየቀች ነው። 10 ብር ነው ያለኝ። 2 ነገር ማሰብ እችላለሁ። አንደኛው አሁን የ10 ብር ብሰጣት ምን ታደርግበታለች ልል እችላለሁ። ወይም አሁን ለልጇ ብስኩት ብትገዛበት በ10 ብሩ በኋላ እኮ ይርበዋል፣ ስለዚህ አሁን 10 ብር መስጠቴ ምንም ዋጋ የለውም ልል እችላለሁ። ግን መሆን ያለበት እንደዛ አይደለም። እኔ ማድረግ ያለብኝን ላድርግ፣ 10 ብሩ ልስጣት፣ ሌላው ደግሞ ሌላ ነገር ያድርግላት። ስለዚህ ማሰብ ያለብሽ ምንድነው? በምድር ላይ ስትኖሪ ልታረጊ የምትችይውን ነገር አድርጊ። በዛ ላይ ፎከስድ ሆነሽ ለውጥ አያመጣም ምን ዋጋ አለው ማለት አትችይም። በቃ ለውጥ የሚያመጣውን ያንቺን ኮንትሪቢዩሽን መስጠት ነው ያለብሽ። ያንቺን ኮንትሪቢዩሽን ማድረግ ያለብሽን ማድረግ ነው ያለብሽ። ስለዚህ በምድር ላይ ስንኖር ልናደርግ የምንችለውን ነገር እናድርግ። የዓለም ፕሬዚደንት ለመሆን አንሞክር። ማድረግ የምችለውን ነገር አድርጌ ይርለፍና ይሄኛው 3ኛው ነጥባችን ነው። 4ኛው ያቀላል ብዬ ስቃዩን ያቀላል ብዬ የማስበው ነገር በማያገባን ነገር ደግሞ አለመግባት ነው። የሚያገቡኝ ነገሮች አሉ፣ የማያገቡኝ ነገሮች አሉ። አንድ ጊዜ አንድ አጎቴን ጠየቅኩት። ሰው ትላልቅ ሰዎች ሳገኝ ህይወት ምን አስተማረች ማለት እወዳለሁ እና ጠየቅኩትና ህይወት ምን አስተማረች አልኩት። ህይወት አለኝ አንድ ነገር ንገረኝ አልኩት። ህይወት ሰላም እንዲሆን ኑሮ ሰላም እንዲሆን አለኝ። በህይወት ዘመንህ በማያገባህ ነገር አትግባልኝ። አንዳንድ ጊዜ በማያገባን ነገር ገብተን አስተያየት እንሰጣለን፣ የማያገባን ነገር እንናገራለን። የማያገባን ነገር ውስጥ ምን ይላል ሰሎሞን? ውሻና ነብርን በጭራው እንደመያዝ ነው ይላል። በሰው ጉዳይ መግባት፣ በማያገባን ነገር ውስጥ መግባት። ስለዚህ የሚያገባን ነገር ከማያገባን ነገር መለየትና መጠንቀቅ ያስፈልጋል ማለት ነው። ከዛ አሁን ምን አረገን? እዛ ጋር ማድረግ ያለብኝን አድርጌያለሁ፣ የማያገባኝ ውስጥ ደግሞ አልገባም ማለት ነው። 5ኛው ብናደርግ ደስ የሚለኝ ለሰዎች ዋጋ መስጠት፣ ቫልዩ አድርጊያቸው። እነዚህ ሀብት ናቸው፣ እንደ ሀብት ማየት። በቤተሰብሽም በጓደኞች ዙሪያ ያሉ ሰዎችን እንደ ሀብት መቁጠር። ገንዘብ አይደለም ሀብት፣ የሰው ሀብት። ጓደኞችን ቫልዩ አድርጊያቸው፣ የሰፈር ሰዎችን ቫልዩ አድርጊያቸው። ሰዎችን ስታያቸው ውደጃቸው፣ አክብሪያቸው። አንዳንድ ጊዜ ችግር ሲገጥመን የሚመጡትን ሰዎች ስታይ ትደነቂያለሽ። አንቺ አሁን ገና ወጣት ነሽ፣ ብዙ ላየሽ ይሆናል። ግን ለምሳሌ ቤተሰብ ውስጥ ሰው ሲሞት ነጠላ አዘቅዝቀው ጥቁር ልብስ ለብሰው የሚመጡት ሰላም ብለሻቸው መታወቂያቸው ጎረቤቶችሽ ናቸው። ሰላም ብያቸው ማላውቃቸው እናቶች ነጠላ አዘቅዝቀው ጥቁር ለብሰው ምናምን መጥተው የሚቀመጡት እነሱ ናቸው። አያድርግብኝና ብታመም አሁን የምጠብቃቸው ሰዎች አሉ አይደል? ወዳጆቼ፣ ጓደኞቼ መጥተው የሚጠይቁኝ የማልገምታቸው ሰዎች ከሰፈር ውስጥ መጥተው ይጠይቁኛል። ብታሰር የማልጠብቃቸው ሰውዬ፣ በደንብ ሰላም ያላልኳቸው ሰውዬ እሳቸው ናቸው መጥተው የሚጠይቁኝ።
ስለዚህ የዛ ጊዜ ከሚቆጨን ካሁኑ ቫልዩ ብናረጋቸው፣ ሰዎችን ቦታ ብንሰጣቸው፣ ክብር ብንሰጣቸው፣ እንደ ሀብት ብንቆጥራቸው ህይወታችንን ያቀልልናል። አንድ ጊዜ ሌላ ቢሮ ነበርኩና ከቢሮ ወጥቼ ወደ መኪና ልገባ ስል አንድ 3-4 የሚሆኑ ጎረምሶች በጣም ጡንቻ ያላቸው ድንገት ጠጋ አሉኝ፣ ከበብ አደረጉኝ። ከዛ እኔ ያላየኋቸውም እነሱን ነበረ። እዛ ሰፈር ያሉ ልጆች ብዙ በቃ ሃይ ብያቸውም አልፈው እነሱ መጡ። ከዛ ምንድን ነው አሏቸው። ምን ትፈልጋለህ? ምን ፈልገህ ነው ብለው አሏቸው። አሁን የእነዚህ ልጆች ቫልዩ ገባኝ። እነዚህ እዛ ጋር ሰላም ብያቸው እንኳን ሰላም እላለሁ፣ ግን ምንም በቃ እዛ ሰፈር ውስጥ የተቀመጡ ምናምን የሚያስቸግሩ ይመስሉ ሰዎች አንድ ቀን ፕሮቴክት ያደርጉሻል፣ ያድኑሻል። እነዛ ሄዱ ባለጡንቻዎቹ፣ እነዚህ በርከት ስላሉ። ስለዚህ ለሰዎች ቦታ መስጠት፣ ሰዎችን አፕሪሺየት ማድረግ፣ ራስን ህዝብ አበሻ እኮ ኢትዮጵያዊ በስማ ምን አለ ማለት። ለምን ህዝብ ድንቅ ህዝብ ነው፣ ግባና ብላ እኮ የሚል ህዝብ ነው። ካልበላህ እኮ ብሎ የሚከራከር ህዝብ ነው አይደል? ካልበላሽ የሚል ህዝብ ነውና የራሳችንን ህዝብ አፕሪሺየት ማድረግ እና ለሰዎች ቫልዩ መስጠት በጣም ጥሩ ነው። ሰውን ለሰው ያለን አቲቲዩድ መቀየር አለበት። እኔ አሁን ብቸኝነትን በጣም ወድ ነበር፣ ግን አሁን ከሰው ጋር መቀላቀል እፈልጋለሁ። ጊዜውን ጠብቄ ከሰው ጋር መቀላቀል፣ ከሰው ጋር ማውራት እንደዚህና ሰዎችን ቫልዩ ማድረግ በጣም ትልቅ ነገር ነው። የሚቀጥለው 6ኛው ህይወታችን የሚያቀልልን ስቃያችንን የሚቀንስልን ነገር ሰዎችን ለመጥቀም እንስራ። ሰዎች ለመጥቀም ጥሩ ለማድረግ እናስደንቃቸው። በአቅማችን መጠን ጥሩ ለሰዎች ጥሩ ለማድረግ እንሞክር። ምን ይባላል መሰለሽ? what you make happen for others will happen to you ይባላል። ሌሎች ሰዎች እንዲሆንላቸው የምታደርገው ነገር ለአንተ ይሆንልሃል። ስለዚህ እድል እናመቻችላቸው፣ በር እንክፈትላቸው፣ ሪኮመንድ እናርጋቸው፣ እንዲሳካላቸው እናርጋቸው። በምስራቅ ሃይማኖት አሁንም ካርማ የሚባል ነገር አለ። ስለዚህ what goes around will come around ይባላል። what goes around will come around። የሚሄደው ተመልሶ ይመጣል። ደግነትን ሳረግ ተመልሶ ይመጣል። ክፉ ነገርም ካረኩኝ ደግሞ ተመልሶ ይመጣልና እሱን ማሰብ ያስፈልጋል። በሰዎች በፍጹም ክፉ ነገር አለማድረግ። ጉድጓድን የሚምስ ይወድቅበታል ይላል ሰለሞን። ጉድጓድን ለሌላ ሰው ከቆፈርኩ እኔ ነኝ የምወድቅበት። ክፉ ዘርን አለመዝራት እና ለሰዎች መልካሙን ልክ በፍጹም አንደር ኖ ሰርከምስታንስ በሰዎች ላይ ምንም አይነት ክፉ ነገር አለማድረግ በተቻለ መጠን እንደዚህ ያስፈልጋል። ክፉ ዘር አለመዝራት ያስፈልጋል። 7ኛው ነጥባችን አመስጋኞች መሆን ነው። በምድር ላይ ስቃዩን ቀነስ አድርጎ ለመኖር አመስጋኞች መሆን። እኔ ማታ መተኛት ስፈልግ እንቅልፍ በጣም ነው የሚወስደኝ። ቆንጆ እንቅልፍ ነው የምተኛው። ምግብ መብላት ስፈልግ በጣም ጥሩ አፒታይት ነው ያለኝ። መብላት የማልችለው ምግብ የለም እና ጥሩ አፒታይት አለኝ። ጥሩ እንቅልፍ ተኛለሁ። ግን አመሰግናለሁ ስለሱ። ግራቲቲዩድ የሚባለው ፈጣሪን ብቻ ማመስገን ሳይሆን አመስጋኝ የሆነ አቲቲዩድ እንዲኖርሽ ማድረግ ነው። አመስጋኝ የሆነ አቲቲዩድ ይሄ አለኝ እኮ፣ እንቅልፍ አለኝ እኮ፣ መተኛት እችላለሁ እኮ፣ ጤነኛ ነኝ እኮ፣ ብድግ ብዬ መውጣት እችላለሁ፣ ይሄንን መብላት እኮ መቻሌ እኮ የሚያስገርም ነገር ነው። ምክንያቱም ማይተኙ ሰዎች አሉ። ምክንያቱም ቡፌ ተደርድሮ መብላት የማይችሉ ሰዎች አሉ። ስለዚህ ትናንሿን ነገር ግሬትፉል መሆን፣ ልጆቼን ሳይ አመሰግናለሁ፣ ህይወቴን ሳይ አመሰግናለሁ እና ኮምፕሌን አለማድረግ። ዝም ብሎ ማጉረምረም ኮምፕሌን ማድረግ ችግርን የሚጎትት ነገር ነው። ማጉረምረም ፈጣሪም አይወድም፣ ችግርንም ደግሞ ይጎትታል። ስለዚህ የምስጋና ሰው መኖር፣ የግራቲቲዩድ ሰው መሆን ያስፈልጋል። ህይወታችንን በምስጋና መሙላት ያስፈልጋል። እሱ ያቀልልሻል፣ የህይወትሽንም አመለካከት ያስተካክላል። 8ኛው ደስታን መፍጠር። ደስታ ዝም ብሎ ዳንቺ አይመጣም። አንዳንዴ አንቺ ልትፈጥሪው ይገባል ደስታ። ምክንያቱም በቀላሉ የምትፈጥሪው ደስታ አለ። ለዛውም ነገ ሃንጎቨር የሌለው ደስታ። አሁን በመጠጥ ሰዎች ሊደሰቱ ይሞክራሉ። በማግስቱ ግን ራስ ምታቱ ምኑ ሃንጎቨር አለው። ወይ በኃጢአት ውስጥ ገብተው አደልትሪ ዝሙት ውስጥ ገብተው
ደስታን ለጥቂት ደቂቃ ሊፈልጉ ይችላሉ። እሱ ግን ችግር አለው። ግን ደስታን እንፍጠረው። እዚች እኮ ቤትሽ ውስጥ እኮ ቡና አፍልተሽ ከጓደኛሽ ጋር ስቀሽ ተጫውተሽ እንደዚህ ሽሮሽን በልተሽ ደስታን ክሬኤት ልታደርጊ ትችላለሽ። ከዛ ደስታን መፍጠር ደግሞ ካቃተሽ ቀና በይ ወደ ላይ ቀና ስትይ በሱ ደስ ይበላችሁ ስለተባልን በእግዚአብሔር ደስ ይበላችሁ ስለተባለ ደስታን ታገኛለሽ። አላህ አንተ ትያለሽ። እሱ በመኖሩ ደስ ይልሻል፣ ከአንቺ ጋር በመሆኑ ደስ ይልሻልና ደስታን መፍጠር ያስፈልጋል። አንዳንዴ እኮ ማናያቸው ነገሮች እኮ አሉ። ለምሳሌ ስንት ሰው ነው ማታ ወጥቶ ከዋክብትን የሚያየው? ቲቪ ትቶ ለ10 ደቂቃ ወጣ ብሎ ወደ ሰማይ ተመልክቶ የሚገባው ማን ነው? ግን በጣም ደስታን ይሰጥሻል። ሳይንሱም አይናችን ውስጥ እነዚህ ሲሊየሪ ማስልስ የሚባሉ አሉና ቅርብ ስታይ ይጨነቃሉ፣ ሩቅ ስታይ ሪላክስ ያደርጋሉ። እና አንዳንዴ ወጣ ብሎ ተፈጥሮን ማድነቅ ያስፈልጋል ብዬ እላለሁ። ስለዚህ ደስታን ፈጣሪው ደስታን መፍጠር ያስፈልጋል። 9ኛው ዲሊጀንስ፣ አሁንም ህይወታችን ትጋት ያስፈልጋል። አሁን በቪዥዋላይዜሽን አምናለሁ። ለምሳሌ ግድግዳ ላይ ስዬ እንደዚህ አይነት መኪና ፈልጋለሁ፣ ድሪም ሃውሴ ይሄ ነው፣ ድሪም ኦፊሴ ይሄ ነው። በዛ ታምናለህ ዶክተር? ቪዥዋላይዝ በማድረግ አምናለሁ። ቆይ ልመጣልሽ ነው። ግን አምንና ቪዥዋላይዝ በማድረግ አምናለሁ። ግን ዝም ብዬ ግድግዳ ላይ ስየው ቤቱን መኪናውን ከዛ እንደ አይነት ፍቅረኛ ብትኖረኝ ብዬ ቤት ቁጭ ካልኩ it will never happen፣ መቼም አይሆን። ግን አንድ ሰው ቪዥዋላይዝ ያደርግና ይሄ ነው እንዲኖረኝ የምፈልገው ብሎ በጣም መስራት አለበት፣ መጸለይ አለበት፣ መትጋት አለበት፣ ፋይት ማድረግ አለበት ያንን ነገር ለማግኘት። አይሽ ኤክስትሪም፣ ሁለቱ ኤክስትሪሞች ናቸው። ቪዥዋላይዝ አድርጎ ቁጭ ማለት ብቻ ከሆነ ችግር ነው። ግን ቪዥዋላይዝ አድርገሽ ድሪም ማድረግ ጥሩ ነው፣ ማለም ጥሩ ነው። ህልም ሊኖርሽ ይገባል። ያለምሽው ህልም እንዲሳካ ግን በጣም ጠንካራ ሰራተኛ መሆን ያስፈልጋል። 10ኛው የሌሎችን ስኬት፣ በሌሎች ስኬት መደሰት፣ ሌሎች ሲሳካላቸው ሰለብሬት ማድረግ። አንዳንዴ ሰዎች ሻይን የሚያደርጉበት የሚያበሩበት ጊዜ ይሰጣቸዋል። እንኳን ሆነለት እንኳን ተሳካለት ብለን ደስ መሰኘት። ሀብት ሲያገኙ፣ ዝና ሲያገኙ፣ ጤናቸው ሲመለስ፣ ሲወልዱ፣ ሲያገቡ የእነሱን ደስታ እንደኛ ደስታ አድርጎ ደግሞ ሰለብሬት ማድረግ ያስፈልጋል እና ይሄም በጣም አስፈላጊ ነው። 11ኛው ከወጥመዶች መጠበቅ፣ ኮምፕሊኬሽን ውስጥ አለመግባት። ሀብት ፍለጋ ሙስና ውስጥ መግባት፣ ከዛ እሱ ችግር ያመጣል፣ እስር ቤት ይልካል። ከጋብቻ ውጭ ሚስትን አስቀምጦ ሌላ ሴት ጋር መሄድ፣ አንድ ቀን ሊያመልጥ ይችላል፣ ሌላ ቀን ግን ወሬ ይደርሳታል። እሱ ብቻ አይደለም፣ በሽታው ይመጣል። ኮምፕሊኬሽንስ ናቸው እነዚህ፣ ነፍስሽን የሚያስጨንቁ። አንድ ቀን ተደስቶበት ሰውየው ከዛ በኋላ ግን ህይወቱ የሚጨነቅበት ጉዳይ ነው የሚሆነውና በተቻለ መጠን ጣጣ የሚያመጡ ነገር፣ እንደ ባቡር ተቀጣጥሎ የሚመጣ ችግር የሚያመጣ ነገር መራቅ ያስፈልጋል። እነዚህም ከዚህ በኋላም ባሉ ጊዜያቶቻችን በዲፕ እየሄድን እናያለን። የመጨረሻው ፈቃደኞች ከሆኑ ሰዎች ከፈጣሪያቸው ጋር ሰላም ያድርጉ፣ ህብረታቸውን ከሱ ጋር ያድርጉ። እኔ የኤግዚስተንሻሊዝም ጥያቄ የተመለሰው ከሱ ጋር ሰሆን፣ ጥያቄ የተመለሰልኝ ከሱ ጋር ሰላም ሳደርግ፣ እሱን ፈልጌ ሳገኝ፣ መጸለይ ስጀምር፣ ማመስገን ስጀምር፣ ከሱ ጋር ከፈጣሪ ጋር ከእግዚአብሔር ጋር ህብረት ማድረግ ስጀምር ጥያቄ ተመልሶልኛልና ከዛ ፈቃዴን ለፈቃዱ ሰጠው። ፈቃድህ ትሁን አልኩኝ። ስለዚህ የመኖር ትርጉሙንም አገኘው፣ ፐርፐዙንም አገኘው። አሁን ለኔ የህይወት ትርጉም በዚህ ምድር ላይ ያለሁት የእግዚአብሔርን ፈቃድ ላደርግ ነው። በቃ ትርጉሙ ለኔ የኔ ኑሮ ምድር ላይ ያለሁት ኑሮ ትርጉም የተፈጠርኩት እዚህ ምድር ላይ ያለሁት የፈጣሪን ፈቃድ ላደርግ ነው። ፐርፐዚን እሱ ያሰበውን ነገር የኔን ፈቃድ ትቼ የእሱን ፈቃድ ለማድረግ ነው። የኔ ፈቃድ በእሱ ፈቃድ ተወርሶ ከዛ የእሱን ፈቃድ አድርጌ ማለት ነው። ስለዚህ ትርጉም ይኑረን፣ በደንብ ይኑረን ትርጉም፣ የህይወት ትርጉም ይኑረን፣ ፐርፐዝ ዓላማ ይኑረን። ከዛ ደግሞ ለዓላማችን